ግንባታውን እንግዲህ የነበረው ከባድ ስራ ነው የነበረው አመት በፈጃ ጊዜ ዛሬ አመት አካባቢ ነው ሜዳውን የጀመርነውና እሱን ጨርሰን ሳር ተነጥፎ አልቆ ዛሬ የፊፋ ኮንፊርም ወይንም ፕሩፍ የሚያደርጉ ተቀባይነት የሚሰጡ ሰዎች ምርመራ እያደረጉ ነው ያሉትና ምርመራቸውን አሁን ጨርሷል። ቀጣይ ከ15 ቀን በኋላ የሰርቲፊኬቱን ሊሰጡን የሚችሉበት ሁኔታ ይኖራል ማለት ነው። ስለዚህ ከመጀመሪያ ምዕራፍ የመጀመሪያ ስራው ሜዳ ነው የነበረው፣ ሁለተኛ መሮጫ ነው፣ ሶስተኛው መቀመጫ ነው ብለናል። ሜዳው የመጀመሪያው ሜዳው አልቋል ማለት ነው። መሮጫውና መቀመጫው እየተሰራ ነው ያለውና ዛሬ እዚህ ላይ ሆነን ያው በታሪካዊ ቀን ለኛም እንደ ሀላባም ታሪካዊ ቀናችን ነው። ይሄ ሜዳ እኛ በሚዲያ ምናየው የነበረው ነው። ዛሬ በአካል በአይናችን አይተን ሌላው ላይ ቁጭ ብለን እያወራን ያለነው ይሄ ለኛም ትልቅ ታሪካዊ ቀን ነው። እንደ ሀገርም ታሪካዊ ቀን ነው። በዚህ ቀን አሁን ቃላችን ለማደስ ነው ዋና በነበረን ርብርብ በነበረን ቃላችን የመጀመሪያውን ምዕራፍ የመጀመሪያ ስራ ሜዳውን እዚህ ላይ አድርሰናል። አሁን ደግሞ ቃላችን አድሰን ሁለተኛ ምዕራፍ ስራችን ልንጀምር ነው። ሜዳው እዚህ ደረጃ ሲደርስ ቅድም እንዳልነው ብዙ ርብርብ ተደርጓል። ጥሩ ነው። ለአንድ አመት ሙሉ የተደረገው ርብርብ በአገር ውስጥም በአገር ውስጥም ጥሩ ነው የተሰራው። አሁን ቀጥሎ ደግሞ ምዕራፍ 2 የሚንገባበት ነው የሚሆነው ማለት ነው። ምዕራፍ 2 ያናቸው ወይንም ፌዝ 2 ያነው ስራ ምንጀምርበት እኛም ቃላችን ምናድስበት ነው። መጀመሪያም የመጀመሪያ ቃል ገብተን የነበርነው የክልልና የፌደራልም የዞንም የወረዳም የከተማም አመራሮቻችን የመጀመሪያ ቃላችን ገብተን ነው የዚህን ስራ የጀመርነው። አሁን ደግሞ የመጀመሪያ ቃላችንና ስታዲየሙ እኩል አልቋል። ሁለተኛ ቃላችን ልናድስበት ሁለተኛ ዙር ቃል ምንገባበት እንደ መንግስት ሰራተኛ እንደ አመራርም ሁለተኛ ዙር ቃል ምንገባበት ነውና ለዚህ ስራ ሁላችንም ቀጥሎ በየዘርፉ